የሆነ ሶሻል ሚዲያ ባለፈው ምናምን የተጠቀምኩኝ ምናምን እያየው እያለ ሰዎች ኮንፊውዝ እየሆኑ ይመስለኛል። ሳስበው ይህን ቪዲዮ ላይ ሰራበት ያሰብኩት ምክንያት ኮንፊውዝ እየሆኑ ይመስለኛል አንዳንድ ጊዜ ሳስበው እኔ ራስ። ምክንያቱም ያኛው ሰው ያን ስራ ስላለ ያኛው ሜን ስራ ስላለ ሶሻል ሚዲያ ላይ የምናያቸው ኢንፍሉዌንሰሮች ያኛውን ስሩ ስላሉ ሁሉንም በቃ እነሱ የሰጡንን ነገሮች በምናይበት ሰዓት ምናምን እነሱ ይሄን ያክል ገንዘብ ስለሰሩ ምናምን በቃ እኛም የምንሰራው ምናምን ስለሚመስለን እና እዛ ላይ ጊዜያችንን ምናምን እናጠፋለን ስለማይሰራ ማለት ነው። ትልቁ ነገር እንደውም እዚህ ጋር የሆነበት ትልቁ ነገር ብዬ የማስበው እኔ ሪሊ ፓሽኔት ያልሆንኩበት ነገር የምናደርግ ከሆነ የሆነ ቀን ጊቭ አፕ ማድረግ አይቀርም ሁላችን። ፓሽኔት የምንሆንበት ነገር ስናደርግ ነው ጊቭ አፕ ማድረግ የማይቀረው። ስለዚህ እዚህ ጋር መሆን የምንፈልገው ነገር ይኖራል ሰምቲንግ እና ያን ነገር ለመጀመር ምናምን አይ ቲንክ የሆነ አይነት ኮስት ምናምን ሊጠይቅብን ይችላል። ልክ እንደዛ ሆኖ ግን እነሱ ሁሉንም ነገር አድርጎ ስላሉን ብቻ የምናደርግ ነገር ከሆነ እነሱ ይሄን ያክል ስላደረጉት እኛም እናደርገዋለን ማለት አይደለም። ስለዚህ የምትወዱትን ነገር ወይም ደግሞ ከኔ ጋር ይሄዳል እኔ ከዛ ነገር ጋር ከሄደልኝ ወይም ያ ስራ ከኔ ጋር የሚሄድ ከሆነ አሪፍ የሆነ ሪዛልት ላመጣበታለሁ ብላችሁ የምታስቡት ነገር ማድረግ ነው እንጂ እናንተና እንደዚህ ስላሉ ነገ ላይ እንደዚህ ስላሉ ብላችሁ ኮንፊውዝ አትሁኑ። ራሳችሁን ኮንፊውዝ አታርጉ። በብዙ ኢንፎርሜሽኖች ኮንፊውዝ ትሆኑና ከሁሉም ሳትሆኑ ትቀሩና የሆነ ሰዓት ላይ ያ የሚሰራው ነገር እናንተ ጋር ስላልሰራ በቃ አይሰራም ብላችሁ ታስፈነግጡ ትችላላችሁ ማለት ነው። ስለዚህ ኮንፊውዝ ከመሆናችሁ ይልቅ ይሄን ነገር ማድረግ ያስፈልጋል ብዬ ነው የማስበው እኔ። ኮንፊውዝ አትሁኑ። በቃ የምትወዱትንና ከኔ ጋር ይሄዳል ብላችሁ የምታስቡትን ነገር አድርጉ። የማትወዱትን ነገር ካደረጋችሁ በኋላ ላይ የሆነ ሰዓት ጊቭ አፕ ማድረጋችሁ አይቀርም። ያን ስራ መተዋችሁ ስለማይቀር ማለት ነው የማትወዱትን ነገር የምታደርጉ ከሆነ። ስለዚህ የምትወዱትን ነገር ታደርጉት እኔ አሪፍ ነው ብዬ አስባለሁ። ፎሎ እና ላይክ ማድረግ አትርሱ።